ረው ጥያቄ ኹጥባን ወደ አገር ቋንቋ መተርጎም ይቻላል ወይ? ሁለት ጊዜ ኹጥባ እየተደረገ ነው ያለው። ከኹጥባ በፊት መናገር ይሻላል ወይስ ከኹጥባ በኋላ ይሻላል ነው ብሎ የጠየቀው። እኔ በፊትም በኋላም ሳይሆን ኹጥባው ራሱ ሰው በሚያውቀው ቋንቋ ቢሆን የተሻለ ነው ነው ያልኩት። ይሄ አሁን ከዚህ ጥያቄ ያድነናል። ኹጥባ በአረበኛ እንጂ አይሆንም ብለው ሻፊዒዎች ስለደመደሙ አገራችን ላይ ደግሞ በዛት ይቀራ የነበረው እሱ ስለሆነ ያው በአረበኛ ብቻ እናረጋለን። ግን አዳማጩ የማይረዳው የሆነ መልእክት ነው የምናስተላልፈው። ስለዚህ በአገረኛ ቋንቋ ኦሮምኛ ይሁን አማርኛ፣ ጉራገኛ፣ ስልጠኛ ዋቴቨር ሰው በሚረዳው ቋንቋ ሊሆን ይገባዋል ማለት ነው። ሌላው ሶፊ ቢራና ማልታ ምናምን መጠጣት ይቻላል ነው ያለው። ያሰክራል ወይስ አያሰክር ነው? የሚያሰክር ከሆነ ሐራም ነው ቀጣን። የማያሰክር ከሆነ